በማርያም ከቻላችሁ እናቴን በቃ ላለማስከፋት ሞክራለሁ። እናንተም ኮሜንት ላይ በቃ መጥፎ ነገር ስለኔ ላለመጻፍ ሞክሩ። ምክንያቱም እሷ ታየዋለች። አንዳንዴ በስራ ይቅር ያጋጥማል። እሺ አታልቅሽ። በስራ ላይ ያጋጥሙ ነገሮች አሉ። እነኛን ተቋም ሰላም የቤተል ፋሚሊዎች እንደምንድናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ዛሬ መተናል። እንግዲህ ምን እንደተፈጠረ ብዙ ነገር አላውቅም። ሰሞኑን የማልነበርኩም አጠገባቸው፣ ግን ቪዲዮቻቸውን እያየሁ እየተለቀቁ የነበሩትን ቪዲዮዎች እያየሁ ብዙ ነገር ተፈጥሯል። ብዙ ነገር አምልጦኛል እና ዛሬ ደውላልኝ ላግኝ ስትለኝ እያለቀሰችም ነበር። እንግዲህ ያው መጥቻለሁ። እሷ ሰፈር ነው ያለነው። መጥቼ እንግዲህ ምን እንደተፈጠረ ልጠይቃ መጥቻለሁ። እና ደግሞ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ አይደለም? ምንድነው እናንተ አሚር ነው ሊያደም ብቻ ነው እንደምታረጉት? አረ እያበረታታችሁን እንጂ። ብቻ ዛሬ ግን ለቀልድ ምናምን አይደለም የመጣ ነው፣ ለቁም ነገር ነው። እስቲ ምን ተፈጥሯል በአሚር በቤቲ ቦሊያድና በፋሚሊዎቻቸው ዙሪያ ምን ተፈጥሯል የሚለውን ነገር ሙሉን ቤተል ታስረዳልናለች፣ ትነግረናለች። እንግዲህ ለእናንተ ማስተላለፍ የምፈልገው ነገር ስላለ ነው ብላኛለች። እስቲ ከሷ አንደበት ደግሞ ሙሉም ብንሰማው አሪፍ ነው ብዬ አስባለሁ። ብቻ ሰላም የኔ ፋሚሊዎች እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። አሁን ላይ እየተፈጠረ ያለው ነገር ከፋሚሊ ጋር ትንሽ ከበድ ብሏል። ማለት ድሮ ነው ማለት በቃ አሁን ላይ ደግሞ ከበደኝ፣ በጣም ጌታን በጣም ከበደኝ። በተለይ ወንድሜ ነገር እኔን ማለት የሆነ ቪዲዮ የሆነ ኮሜንት ባየ ቁጥር ይመታኛል። ጌታን የማየው ምት ማለት ነው። እና ያንን ሁላ ከበር አድርጌ ነው እዚህ የምመጣውና እኔና አሚር ባለን ነገርም ደስተኛ አይደለም፣ እሱም ደስተኛ አይደለም፣ እናንተም ደስተኛ አይደላችሁ። የሱም የአሚርም ፋሚሊ ደስተኞች አይደሉም። እና በቃ በተለይ እናቴን በጣም አሳዝኛታለሁ። ማለት እኔ ባልጠበቅኩት መንገድ ማለት ነው። አሁን ከሷ ጋር ማለት እያናገረችኝ አይደለም፣ ዘግታኛለች ኦልሬዲ። ግን ስራዬን በጣም ነው የምወደው። ማርያምን ማቋረጥ ምናምን ነገር አልፈልግም። ግን ከባሰ ከዚህ በላይ ከሆነብኝ ምንም ማድረግ አልችልም። እና ከአሚር ጋርም የተፈጠረው ነገር ከወላድ ጋር አልይሽ አይነት ነገር ነው እያለኝ ያለው። ማለት በቃ ከወላድ ጋር አንድ ላይ ቪዲዮ እንዳሰሪ ምናምን ወላድም ከጊዜ በኋላ እንደተቀየረ ምናምን ታውቃላችሁ። አሁን ግን እግዚአብሔር ይመስገን እሱም ተመልሷል። ማለት ሁሉንም ነገር ትቼ ጓደኝነታችንን እንዲቀጥል ፈልጋለሁ ምናምን ነገር ነው ያለኝ። እና በቃ ማለት ከብዶኛል፣ የወንድሜ ነገር ከብዶኛል፣ የእናንተ ኮሜንት ከብዶኛል በጣም። ጌታን የምትጽፉት ነገር ያሳቅቃል። ያልሆነ ያልተፈጠረ ነገር ማለት በቃ እኔ እንጃ። ስድብም እኮ አይነት አለው ጌታን። እና በቃ ከአሚር ጋር ብቀጥል ደስ ይለኛል። ከሱ ጋርም አሁን ጥሩ ላይ አይደለንም ማለት በቃ ተጣልተናል። እና ታርቀን እንደ ድሮ ቪዲዮአችንንም ብንቀጥል ደስ ይለኛል። እናቴም በእኔ ተነሳ ታማለች እና በቃ በአንቺ ምክንያት ነው በሚለው ማንም አያወራኝም ቤት ውስጥ። እና መጥፎ ኮሜንት አትጻፉ ከቻላችሁ፣ እኛ ችግራችንን እንፈታለን። እናንተም ክፉ ነገር ላለመጻፍ ሞክሩ። እናቴ ስለምታየው ቢያንስ እሷን አስቧት። ጌታን ክፉ ነገር አትጻፉ ከቻላችሁ። እና በቃ ያለውን ነገር እንደነገርኳችሁ ነው። ብዙም መናገር ማለት እዚህ ጋር የመጣሁት ላለቅስ ምናምን አይደለም። በቃ ጀስት ያለውን ነገር እንድትረዱኝ ነው። እና ከአሚር ጋር ታርቄ በቀጥል ደስ ይለኛል፣ አሁንም ቢሆን ማለት ነው። በቃ በማርያም ከቻላችሁ እናቴን በቃ
ላለማስከፋት ሞክራለሁ። እናንተም ኮሜንት ላይ በቃ መጥፎ ነገር ስለኔ ላለመጻፍ ሞክሩ። ምክንያቱም እሷ ታየዋለች። አንዳንዴ በስራ ይከራጠማል። እሺ በቃ አታልቅሽ። በስራ ላይ የሚያጋጥሙ ነገሮች አሉ። እነኛን ተቋቁ ማለት እኔ በብዙ ነገር ማለት ባላጠፋሁት ነገር ነው ወንድሜም እንደመታኛለው እናቴ የሚያዘነችብኝ እና ፋሚሊዎችም በቃ ይሄን ነገር አይታችሁ ልትረዱኝ ይገባል። በተለይ ማርያምን የእናቴ ነገር ማንም ቤት ውስጥ አሁን ላይ እያወራኝ አይደለም። ሌላ ነገር አለ። በቃ ማንንም ፈጣሪ ማርልን ነው። ከቻላችሁ ጸልዩልኝ። ነገሮች ወደ ነበሩበት እንዲመለሱ እስቲ ፋሚሊዎች እናንተም ጸልዩላት እና ደግሞ መጥፎ ኮሜንቶች አትጻፉ ፕሊስ እባካችሁ። ማበረታታት እናንተም ማለት ሲገባችሁ እናንተም ጭራሽ መጥፎ ነገር እየጻፋችሁ እንትን ባትሉ ጥሩ ነው። እሺ በቃ ማንንም ፈጣሪ ይማርልን። አሜን። ያ ደግሞ በሌላ ነገር መተጋገዝ ያለብን ነገር ካለ እንተጋገዛለን። ከእናቴ ጋር መታረቅ እፈልጋለሁ። ጌታን ይቅርታ ስጠይቃት ማለት በዛ ጉዳይ እና እናቴንም ማሳዝኛታለሁ። ይቅርታ እላታለሁ። በዛውም ይሄን ቪዲዮ ታዩ ስለምትችል በዛውም ለሱ ያለውን መልእክት ካለ ብትነግራት እና ማሚዬን ፈጣሪ ይማርልን። እንግዲህ በተቻለን አቅም ጸሎት እናደርጋለን እና እስቲ ይሄን ቪዲዮ እሷ የምታየው ስለምትችል በቃ ንገሪያት፣ የልብሽን ውስጥሽን ንገሪያትና እንግዲህ እስቲ በዛውም እሷንም በዚሁ አጋጣሚ በእንደዚህ መልኩ ይቅርታ ብትጠይቂያት መልካም ነው። እና በቃ እናቴ ይቅርታ አድርጊልኝ፣ ትልቅ ይቅርታ ማርያምን። አሁን ላይ ያለው ነገር አንቺ ማለት ስለይቱ ምናምን ነገር ማለት በቃ ስለኔና ስለ አሚርም ምናምን እንደዚህ እንዲህ ነው ብዬ ላስረዳሽ አልችልም። እና ቃላብም እያለሽ ያለው ነገር በቃ ትክክል አይደለም። እና በቃ ይቅርታ የኔ እናት ይቅርታ። እንደዚህ እስክትሆኝ ድረስ አንቺ ማናደድም አልነበረብኝም። እና አሳያት ቃላብ አሳያት። እና በቃ ይቅርታ የኔ እናት፣ በጣም ትልቅ ይቅርታ ማርያምን። ሁለተኛ በዚህ ማለት አላስከፋሽም። በቃ እሺ፣ ሁሉም ሊቀር የሚችል ጉዳይ ነው። አንቺ ግን መቼም ማለት መተኪያ የሌለሽ እናቴ ነሽ እና አሳዝኝሻለሁ እና ልጅሽ ነኝ። ይቅርታ አድርጊልኝ የኔ እናት። እና ይህንኑ ለማለት ነው የጠራው ካንተንም ከዛ ድረስ ያስለፋውክ እና ትልቅ ይቅርታ። እናንተንም በቃ ካጠፋው ይቅርታ አድርጉልኝ እና በቃ ይህንኑ ለማለት ነው እና አመሰግናለሁ። ጸልዩልኝ፣ መጥፎ ኮሜንት ላለመጻፍ ሞክሩ እና በቃ አመሰግናለሁ። እና የቢተል ፋሚሊዎች እንግዲህ ማስተላለፍ ፈለገችው ይሄንን ነገር ነው እና እናንተም በቃ በሽራችሁ አቅም መጥፎ ኮሜንቶችን አትጻፉ፣ ጥሩ ኮሜንቶችን ለመጻፍ ሞክሩ። ያው ምንም ጥፋት ያጠፋችሁ ነገር የለም እንጂ ማሚዬንም ፈጣሪ ይማርልን። በተረፈ እንወዳችኋለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አትርሱ። እንወዳችኋለን። አበረታቱን። እስቲ መጥፎ ነገር ሲሆን ጥሩ ነገር እየጻፋችሁ እኛንም አነሳሱ ነው።